ሰላም ለእናንተ ይሁን። እንደምናደራችሁ። የሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረከን እንገኛለን። ካለፈው ሳምንት የቀጠለውን ዛሬ እንተርካለን። የሚረዳን ጌታ ስሙ ይባረክ። በምድር ላይ የእግዚአብሔርን ቅድስና እንወክላለን። ከሁሉም በላይ ቅድስና በእግዚአብሔርና በሰዎች መካከል ርቀትን ይፈጥራል። እጅግ የተቀደሰውን ስፍራ ግድ ያደረገው ይኸው ቅድስና ነው። አዲስ ኪዳን ግን ከፍተኛ ለውጥ እንደተከሰተ ይነግረናል። ፍጹም የሆነው አምላክ ፍጹምነቱ በጎደላቸው ሰዎች መካከል ያድራል። መንፈስ ቅዱስ ነፃነታችንን ስለሚያከብር ራሱን ለባህሪያችን ያስገዛዋል። አዲስ ኪዳን ልንዋሸው ወይም ልናሳዝነው ወይም ልናጠፋው ስለምንችለው መንፈስ ቅዱስ ይነግረናል። እናም የተሳሳተ ምርጫ በምናካሂድበት ጊዜ እግዚአብሔርን የዚያው የተሳሳተ ምርጫ ተገዥ እናደርገዋለን። ይህንን እንግዳ እውነት ከአንደኛ ቆሮንጦስ ምዕራፍ 6 በላይ በጉልህ የሚያሳየን የመጽሐፍ ቅዱስ ክፍል አይኖርም። ይህም ጳውሎስ ሴሰኞቹን የቆሮንጦስ ሰዎች ከጋለሞታዎች ጋር ለሚያደርጉት አግባብነት የሌለው ተግባር የሚገስጽበት ክፍል ነው። አመክንዮአቸውን ሁሉ አንድ በአንድ ያመክነዋል። ከዚያም በመጨረሻው ከሁሉም የባሰ አሳዛኝ ማስጠንቀቂያ ያስቀምጣል። ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? ጳውሎስ ይህንን የሚለው እጅግ በላቀ ቀጥተኛ መንገድ ይመስላል። ከቀጣዩ አስደናቂ መደምደሚያም አያፈገፍግም። እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላደርጋቸውን? አይገባም። ንጽጽሩን ለይተህ ለማውጣት የመጽሐፍ ቅዱስ ምሁር የመሆን ግዴታ አይኖርብህም። በብሉይ ኪዳን ዝሙት አድራጊዎች የእግዚአብሔርን ሕግ በመተላለፋቸው በድንጋይ ተወግረው ይገደሉ ነበር። በመንፈስ ቅዱስ ዘመን ግን እግዚአብሔር ስሙንና ባህሪውን ለእኛ በውክልና ስለሰጠን እግዚአብሔርን ለብሰነው ለዓለም እናሳየዋለን። በእኛ ላይ የሚደርሰው በእርሱ ላይ ይደርሳል። ሰዎች በምድር ላይ የእግዚአብሔርን ስራ ያካሂዳሉ፣ ወይም በቀጥታ እውነቱን ለመናገር እግዚአብሔር ስራውን የሚያካሂደው በእኛ አማካይነት ነው። ውጥረትን የሚጀምረው ይህንኑ ሐሳብ ለማብራራት ስትሞክር ነው። ኦገስቲን እንዳሉት ያለ እግዚአብሔር እኛ አንችልም፣ ያለ እኛም እግዚአብሔር አያደርገውም። ጳውሎስን በተመሳሳይ ሁኔታ በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ ካለ በኋላ በሚቀጥለው ሐረግ ደግሞ በእናንተ የሚሰራው እግዚአብሔር ነውና ብሏል። ከዚህ የተለየ ምንም ትርጉም ቢኖራቸው እነዚህ ቀጥተኛ ያልሆኑ ክፍሎች ለእግዚአብሔር ተወው የሚለውን አመለካከት እንደሚቃረኑ ጥርጥር የለውም። እግዚአብሔር በምድረ በዳ ለሚቅበዘበዙ እስራኤላውያን ምግብን የሰጣቸው ሲሆን ጫማቸውም እንዳይነትብ አድርጓል። ኢየሱስም የተራቡትን አብልቷል፣ ጉድለታቸውንም ሞልቶላቸዋል። እነዚያን አስደናቂ ታሪኮች ያነበቡ ብዙ ክርስቲያኖች ያንኑ ቀደምት ዘመን የሚያስቡት በናፍቆት ወይም በቅይማት ነው። አሁን እግዚአብሔር ለምን እንደዚያ አይሰራም? ለምን በተአምራዊ መንገድ ጉድለቶቼን አይሞላም ሲሉ ያስባሉ። ነገር ግን የአዲስ ኪዳን መልእክቶች የተለየ አሰራር የሚያመለክቱ ይመስላል። ጳውሎስ በቀዝቃዛ ክፍል ውስጥ ታስሮ እያለ የረጅም ጊዜ ወዳጁ ስጋዊ ፍላጎቱን እንዲያሟላለት ጠይቋል። በርኖሱንና የመጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ፣ ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ከአንተ ጋር አምጣው። በሌላ በኩል ጳውሎስ በቲቶ ጉብኝት የእግዚአብሔርን መጽናናት አግኝቷል። በኢየሩሳሌም ረሃብ በተነሳ ጊዜ ጳውሎስ ራሱ እርሱ ከመሰረታቸው አብያተ ክርስቲያናት ሁሉ ገንዘብ አሰባስቧል። እግዚአብሔር የእስራኤላውያንን ጉድለት እንዳሟላ ሁሉ የጨቅላዋንም ቤተ ክርስቲያን ጉድለት እያሟላ ነበር። ይህንን ያደረገበት መንገድ ግን በተዘዋዋሪ መንገድ በአካሉ ክፍሎች አማካይነት ነበር። ጳውሎስ ቤተ ክርስቲያንን ይህንን ካደረገች እግዚአብሔር ያንን አደረገ የሚል ልዩነት አላወጣም።
እንዲህ አይነቱ ክፍፍል ብዙ ጊዜ ያስቀመጠውን እውነት ዋጋ ቢስ ያደርጋል። ቤተ ክርስቲያን የክርስቶስ አካል ናትና እርሷ ካደረገችው እግዚአብሔር አድርጎታል ማለት ነው። ጳውሎስ ከዚህ እውነት ላይ የሙጥኝ ማለቱ ከእግዚአብሔር ጋር ከተገናኘበት የመጀመሪያው ኃይለኛ ሁኔታ ጋር ሊዛመድ ይችላል። በዚያን ጊዜ ጳውሎስ ክርስቲያኖችን እያደነ የሚያሳድድ ጨካኝ ሰው ነበር። ነገር ግን በደማስቆ መንገድ ለ3 ቀናት የሚያሳውር ብርሃን አጋጠመው። ሳውል ሳውል ስለምን ታሳድደኛለህ? የሚል ድምፅ ከሰማይ ሰማ። አንተን ላሳድድ? ማንን? እኔ የማሳድደው እነዚያን መናፍቅ ክርስቲያኖች ብቻ ነው። አንተ ማነህ ጌታ ሆይ? ሲል ጠየቀ። ጳውሎስ ከመሬት ላይ ተዘርሮ አንተ የምታሳድደኝ ኢየሱስ ነኝ የሚል ምላሽ መጣ። ይኸው አረፍተ ነገር እንደ ማንኛውም ሌላ ነገር በመንፈስ ቅዱስ አማካኝነት የተከሰተውን ለውጥ ያጠቃልለዋል። ኢየሱስ ከወራት በፊት ተገድሎ ነበር። ሳውል የሚያሳድደው ክርስቲያኖችን እንጂ ክርስቶስን አልነበረም። ነገር ግን ሕያው የሆነው ኢየሱስ ክርስቶስ እነዚያ ክርስቲያኖች የእርሱ አካል መሆናቸውን ለጳውሎስ ገልጾለታል። እነርሱን የሚጎዳ ነገር እርሱንም ይጎዳዋል። ይህ ሐዋርያው ጳውሎስ የማይዘነጋው ትምህርት ነበር። ይህንን ሐሳብ እጅግ ግላዊ በሆነ መንገድ ከሕይወታችን ጋር ልናዛምደው ይገባል። ለዚህ መሰረታዊ ጥያቄዎች የመንፈስ ቅዱስ ዶክትሪን ከፍተኛ ጠቀሜታ አለው። ወዳጄ ሪቻርድ እግዚአብሔር የት አለ? አሳየኝ፣ ላየው እፈልጋለሁ ሲል ጠይቋል። ቢያንስ ለሪቻርድ ጥያቄ ከፊሉ መልስ እንዲህ የሚል ነው። እግዚአብሔርን ለማየት ብትሻ የእርሱ የሆኑትን ሰዎች ተመልከት። እነርሱ የእሱ አካላት ናቸው። እነርሱ የክርስቶስ አካላት ናቸው። በአዳኛቸው ማመን ካለብኝ የእርሱ ደቀ መዛሙርት ይበልጥ የዳኑ ሆነው መታየት አለባቸው ሲል ተናግሯል ኒቼ ለዚህ አይነቱ ተግዳሮት። ነገር ግን ሪቻርድ እንደ ማዘር ቴሬዛ የፍቅርንና የጸጋን ብቃቶች የያዘ ቅዱስ ሰው ቢያገኝ ምናልባት ያን ጊዜ ያምን ይሆናል። እያትማ ሴትዮዋ የእግዚአብሔርን ስራ እያከናወነች ነው። እግዚአብሔር እኮ እንዲህ ነው። ሪቻርድ ማዘር ቴሬዛን አያውቃቸውም፣ እኔን ግን ያውቀኛል። ይህ ደግሞ ራስን እጅግ ዝቅ የሚያደርግ የመንፈስ ቅዱስ ዶክትሪን ገጽታ ነው። ምናልባትም ሪቻርድ ለጥያቄዎቹ ሁሉ ምላሽ የሚሰጠውን የአውሎ ንፋስ ድምፅ ላይሰማ ይችላል። በዚህ ህይወቱ የእግዚአብሔርን ጨረፍታ ላያገኝ ይችላል። እኔን ብቻ ያገኛል። የመጽሐፍ ቅዱስ ጥቅሶች 1ኛ ቆሮንቶስ ምዕራፍ 3፣ ዮሐንስ 2፣ 2ኛ ቆሮንቶስ ምዕራፍ 5፣ ፊልጵስዩስ 2፣ 2ኛ ጢሞቴዎስ 4፣ 2ኛ ቆሮንቶስ 7፣ ሮሜ 15 እና የሐዋርያት ሥራ 9 ተጠቅሰዋል። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። የረዳን ጌታ ስሙ ይባረክ። ተባረኩ።